ማሚ እዩን አንዳንድ ነገሮች ስታወራው ርብቃ ተደብቃ አንድ በአንድ ሰማቻቸው። የማሚም ወሬ እዩን ለምንድን ነው ርብቃ ተፈታለች፣ ከፈለጋችሁ እዚህ ቦታ መታችሁ መውሰድ ትችላላችሁ ተብላችሁ የተነገራችሁ ቀን አቤልን ተከትለህ ለምንድን ነው የሄድከው እያለች ትጮህበታለች። እዩም ደግሞ እንዴ ማሚ ምን ሆነሻል? ለምንድን ነው እንደዚህ የምትይው? እና ታዲያ ርብቃ ስለጠፋች እኮ እኔም ቢሆን የሆነ ነገር እየተሰማኝ ነበር፣ ማለት ጥሩ ያልሆነ ነገር ተሰምቶኛል። ለዛም ነው አቤልን ተከትዬ ሄድኩትኝ ይላታል። ማሚም እኔ እኮ የዛ ቀን ጓደኛዋና አቤል አብረው መሄድ እንዳለባቸውና ከዛ በኋላ አንተ ወደ ኋላ ቀርተህ ወረቀቱን ታወጣለህ ብዬ ነበር የጠበቅኩት። አንተ ግን እየተንከረፈፍክ አብረህ ከአቤል ጋር ሄዴ ሁሉንም ነገር አበለሻሽኸው ትለዋለች። እንዴ ቆይ ማሚ እንዴት ብዬ ነው ገብቼስ ወረቀቱን የማወጣው የነበረው? አንቺስ እንዴት አሰብሽው? በዛ ላይ ደግሞ እዛ እንደምንሄድ አንቺ እንዴት ልታውቂ ቻልሽ? እኔ ከአቤል ጋር እንዲሄድኩኝ አንቺ እኮ እቤት አልነበርሽም ይላታል። ማሚም እሪች እዩና አቤል አንድ ላይ ሄደዋል። እዩን እኔ አብሬው ሄዳለሁ ከአቤል ጋር ብዬ ስለው አይ እኔ ነኝ የሚሄደው አንቺ ቤት ተቀመጪ ብሎኝ ነው የሄደው እምቢ ብሎኝ ነው ብላ ስለነገረችኝ ነው እያለች ስትለው፣ እዩም ደግሞ ቆይ ማሚ በርብቃ እገታ ላይ ያንቺም እጅ አለበት ነው ወይንስ ምንድን ነው ነገሩ እያለ እንግዲህ ቁስሏን ሲነካባት፣ ማሚም ደግሞ እየተቅለበለበች እና እየተንተባተበች ባክህን እዚህ ዝም ብለህ ያልሆነ ወሬ አታውራብኝ። እኔ እያልኩ ያለሁት የዛ ቀን ለምን ሄድክ ነው? ለምን ከነሱ ጋር አብረህ ተከትለህ ሄድክና ወረቀቱን ሳታወጣ ቀርህ ነው እንጂ ስለገታ ምናምን አላወራሁም ትለዋለች። እና ታዲያ አንቺ ለምን ስለዚህ ነገር መንገብገብ አስፈለገሽ? ወይንስ ደግሞ ርብቃ ወደ ቤት መምጣቷ ምንም አላስደሰተሽም ማለት ነው? ምን ሆነሻል? ቆይ እያለም ሲላት፣ ማሚም ደግሞ እሷ ሳይሆን ያሳሰባት ወረቀቱን እዩ አለማውጣቱ ብቻ እንደሆነ በተደጋጋሚ ተነግረዋለች። እዩም ደግሞ እሺ በቃ ማሚ ለማንኛውም ሁሉም ነገር አልፏል፣ በቃ ያለቀለት ጉዳይ ነው። አሁን እኔ በጣም ስለደከመኝ ማረፍ አለብኝ ልና ወሬዋም ብዙም ስላልጣመው ትቷት ይሄዳል። ማሚ በዚህ ጊዜ በጣም ትናደዳለች። በንዴትም ሆነ እንግዲህ እያብሰለሰለች እና ስለጠፋችው ልጇ እያሰበች ነበረ። ዛሬ ላይ እንግዲህ እያለቃቀሰ ትገኛለች። ሁሉም በእጅ ነው ያሉት። አንቺን እንዳስለቀሱሽና እንዳሰቃዩሽ እኔም አስለቅሳችኋለሁ፣ አሰቃያችኋለሁ እያለች ትገኛለች። ግን ይመስለኛል ርብቃ የማሚ ልጅ ነው የምትሆነው። ምክንያቱም ያው ልጇ እንደጠፋችባት ይታወቃል። ግን አሁን ላይ ርብቃና ማሚ በፊት በጣም ይዋደዱ ነበረ። አሁን ላይ ደግሞ ተቀይራባት እንግዲህ በጣም ነው የምትጠላት። እንዲሁም ርብቃ ትንሽ ረፍት ካደረገች በኋላ ወደ ሳሎን ከመኝታ ክላሷ ወደ ሳሎን በመምጣት ሰብሰብ ብለው እየሳቁ እየተጫወቱ ባሉበት አጋጣሚ ማሚ በመሀላቸው ገብታ ርብቃን ገልምጣታለች። እናም ያልሆነ ነገር ተናግራት ነበረ። ርብቃም ደግሞ የዛ ሰዓት በጣም ስለደነገጠች የምታወራውንም አላወቀችም ነበርና ማሚ ውይ ይቅርታ ረብሽንሽ እንዴ የሚል ቃል ነበር የተናገረችው። ሰላም ሰላም፣ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ልይ ሰላም ናችሁ ወይ? ደህና ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላ። እንዴት ተለመደው ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። ቤተሰብ ቆይታችሁ ከኔ ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ርብቃ በሚለው ድራማ ነው የመጣሁላችሁ። እንግዲህ ማሮቼ ፍቅሮቼ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ በትህትና ጠይቃችኋለሁ። የማሚ ዛሬ ማለቃቀስ እንዲሁም መብሰልሰል ምን ይመስላችኋል? የእውነት አሁን እሷ ልትቀየር ፈልጋ ነው? እንደው ሌላው ይቅርና ማለት ነው ርብቃ ልጇ የሆነች ቀን ምን ይወጣታል? ምንድን ነው የሚወጣት? እንደዚህ እያበሳጨቻትና እየገለመጠቻት እንዲሁም እያመነጫጨቀቻት ነው ያለችው ርብቃን በአሁን ሰዓት። በፊት እንደዛ እንደማትወዳት እንደማታከብራት እንደማትሳሳላት፣ ዛሬ ላይ ግን ርብቃን በጭራሽ ማየት አትፈልግም። እንግዲህ ታግታ ሰንብታ ትንሽ ረፍት ካደረገች በኋላ ሳሎን ላይ ቁጭ ብለው በሚጫወቱበትም አጋጣሚ እንደዚህ ተሽሎሽ አሁን ተነስተሽ ቤት ለመረበሽ አበቃሽ እንዴ የሚል ንግግር ነበር የተናገረችው። ርብቃም ደግሞ ደንግጣ እንግዲህ ማሚዬ በጣም ይቅርታ ረበሽንሽ ወይ ነበር ያለችውና አይ አልረበሻችሁም ተንቅልፌ ብቻ ነው ያስነሳሽኝ የሚል ንግግር ነው ከማሚ የሰማ ነው። እዩም እንግዲህ ማሚ ይሄን ነገር ስትናገር አይ ማሚ አንቺ ደግሞ ጭራሽ ተንቅልፍሽ ስትነሽ ደግሞ ይብስብሻል አይደል እያለም ይላታል። ከዛ ከሱ ጋር ይጨቃጨቃሉ። በመሀል እንግዲህ አቤል ያው ነገሩን ለማስረሳት ሲል አዙን ይጠራና እራት እንድታቀርብ ያዛታል። አዙም እሺ ብላ ስትል ማሚ ግን አሁን መቀረብ እንደሌለበትና እዩ ከነሱ ተነጥሎ ሊሄድ ስለሆነ ማለትም እሷ ስለምትፈልገው የሆነ ጥያቄ የምጠይቀው እንዳላት ስታዝ
እዩም ደግሞ ችግር የለውም እነሱ ይብሉና እኔ ከተመለስኩኝ በኋላ በላለሁኝ የሚል ንግግር ሲናገር፣ ማሚም እንደዛ ይሻላል ካልክ አንተ ታውቃለህ፣ አሁን ይልቅስና እንሂድ ተከተለኝና የማወራ ነገር አለ ትልና አስከተለው ትሄዳለች። አዙም ራሱን ታቀርብላቸዋለች። ራቱንም ይበላሉ ማለት ነው። ከዛ እንግዲህ እዩና ማሚ ያው ጭቅጭቃቸውን ይቀጥላሉ። ያም እንግዲህ ለምን ርብቃን አብረህ ሄደህ ወደ ቤት አመጣህ፣ ለምን ወረቀቱን አላወጣህም የሚለው ንግግር ነበር እንግዲህ ማሚ እየጠየቀችው ያለችው። ይህ ነገር የሁላችንም ጥርጣሬ የሆነው ነገር ቢኖር ማሚ በርብቃ እገታ ላይ እጇ አለበት ስንል ነበር በባለፈው ክፍል ላይም፣ በአሁንም ደግሞ እሷ ራሷ ይፋ እያወጣችው ነው ያለችው። ምክንያቱም እሷ እንዴት ታገተች፣ ከዛ በኋላ እዛ ሜዳ ላይ ወስዳ እንዴት ተጣለች፣ ወደ ቤት ልትመጣ እንደሆነ እንዴት አውቃ ነው ማሚ እዩን ለምን ወደ ኋላ ቀርታ ወረቀቱን አላመጣህም? የዛ ሰዓት ማንም ሰው አይኖርም ነበረ፣ በግላጭ ወረቀቱን ማውጣት ትችል ነበር እያለ የምትቆጣው ማለት ነው፣ ምንም ነገር የምታውቀው ነገር ከሌላት። እዩም እንግዲህ የማሚ ንግግር በጣም ግራ ስላጋባው፣ ማሚ አንቺ ይሄንን ነገር እንዴት ልታውቂ ቻልሽ? ማለትም እኔና አቤል ልናመጣት እንደሄድን አንቺ እንዴት አወቅሽ ብሎ ሲላት፣ እሷም ደግሞ እንግዲህ ውሸቷን የሚሆነው እውነቷን አናውቅም፣ ብቻ የርብቃ ጓደኛ እኔ ነበርኩ ልሄድ ያልኩትኝ፣ ግን ደግሞ እዩን አብሬው ሄዳለሁ ብሎ ነው ያስቀረኝ ብላለች። እንደዛ ብላ ስለነገረች ተናድጄ ነው እያለች ነበር እንግዲህ ያለችው ማለት ነው። ያው ብትናደድም አልሆነላትም። ወረቀቱን እዩ አላወጣም። እዩም ደግሞ ለርብቃ ስለሚያስብ ስለሚጨነቅ ተከትሎ ከአቤል ጋር ሄዶ እዩ ከአቤል ጋር ሆኖ ርብቃን ወደ ቤት አምጥተዋታል ማለት ነው። እንግዲህ ቤተሰብ በጣም ነው ደስ የሚለው። ዛሬ ደግሞ እንግዲህ ለየት የሚያደርገው ነገር ቢኖር የርብቃ ወንድም ወደ ቤታቸው ተከስቷል። በተከሰተበት አጋጣሚ እንግዲህ እዩም ልጁን ሲያየው በጣም ነው የደነገጠው። ወንድምና ወንድሞቹ እንግዲህ አንድ ጋር በአጋጣሚ ተገናኝተዋል። ርብቃ እህቴን አገኛለሁ ብሎ በሄደበት አጋጣሚ ወንድሙንም እዛው አንድ ላይ ተሰብስበው ሲያገኛቸው እንግዲህ ስሜቱ ምን አይነት እንደሆነ ለእናንተ መንገር አይጠበቅብኝም። እጅግ በጣም የሚያስደነግጥም የሚያስደስትም ነው የሆነባቸው። ምክንያቱም አላሰበም። እዩ እንደውም መሄድ አለብኝ ሲል አቤል ነው ርብቃ ቅር ይላታል። ወንድሟ ሊመጣ ስለሆነ አንተ መሄድ የለብህም ብሎ ያስቀረውና ርብቃም ደግሞ በጣም ደስተኛ ሆና ባሏ ልታስተዋውቀው እንዲሁም ደግሞ እርጉዝ እንደሆነች ለወንድሟ ልትነግረው ነበረ ያሰበችው ወደ ቤት ሲመጣና ጓደኛዋን ብትወል ልትሄድባት ስትል መሄድ እንደሌለባት ወንድሟ ወደ እነሱ ቤት ዛሬ እንግዳ ሆኖ እንደሚመጣና ምግብ መስራት እንዳለባት ርብቃ ያው ነፍሰ ጡር ስለሆነች ሲታ ምናምን ሲሸታት እንደሚያማትም ነግራት ጓደኛዋም ልትሄድ ያለችውን እሺ በቃ ብላ ቀርታ ምግብ ተዘጋጅቶ ፏፏ ብለው እየጠበቁት ባሉበት እንግዲህ አጋጣሚ እሱም ደግሞ እንግድነቱን አክብሮ ጥሪውን አክብሮ ከች ብሏል ወደ ቤታቸው። ከተከሰተ በኋላ ግን ያው እዩን ሲያየው በጣም ደንግጧል። በቀጣይ ክፍል ላይ ደግሞ ምን አይነት ነገር ይከሰት ይሆን? እዚህ ቤት ውስጥ ግን ማን ነው ባዳ ማን ነው ዘመድ ወይም ደግሞ ቤተሰብ የሆነው የሚባለው ነገር ግራ ያጋባል። አንደኛ ርብቃና ማሚ ገና ምናቸውም አለየም። እንዲሁም ደግሞ አሁን የመጣው ወንድማቸው ከእዩ ጋር ወንድም ሆነ ማለት ርብቃና እዩም እህትና ወንድም ናቸው ማለት ነው አይደል? እንደዛ ነው የሚሆነው። የሁላችንም ጥያቄ ይሄ ነው። ትክክለኛ ነገር ይመስለኛል። ወንድምየው የእዩ የማን ነው የርብቃ ወንድም እንደሚሆን ነው እንግዲህ የሁላችንም ጥርጣሬ ማለት ነው። እንዲሁም ደግሞ በእገታው ላይ የማሚ እጅ እንዳለበት ወደፊት ደግሞ ቀስ ቀስ እያለ ማሚና ርብቃ እናትና ልጅ እንደሚሆኑ ምንም አንጠራጠርም። ጠርጥሩ። በነገራችን ላይ መጠርጠር ጥሩ ነው። አንጠራጠርም ሳይሆን ጠርጥሩ። ወደፊት እነሱ ያው እናትና ልጅ ሆነው ደግሞ የምናይ ይሆናል ብዬ አስባለሁኝ። አሁን እዩና ርብቃ ወንድምና እህት ከሆኑ በቀጣይ ደግሞ የማሚና የርብቃ ነገር ነው የሚቀረው። እናም አብረን የምናየው ይሆናል። ይህ ድራማ በቅርብ የተጀመረ ግን ደግሞ በጉጉት የሚጠበቅ እጅግ ተወዳጅና አዝናኝ የሆነ ድራማ ነው የሆነ ማለት ነው። እኔ በጣም ነው የወደድኩትኝ። እናንተም ወዳችሁና ፈቅዳችሁ እንደምትከታተሉት አልጠራጠርም። እኔንም ደግሞ እስኪ አበረታቱኝ። የመዳም ቅመም ነኝ፣ እህታችሁ ነኝ በስደት ማለት ነው። አበረታቱኝ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ከኩሽና ሆኜ እንደዚህ እየተበጠረኩባችሁ ነው ያለሁት። እንግዲህ ከመዳም ኩሽና ሆኜ በሀገራችን ገብተን እኛም እንደ ሌሎች እርፍ እንዳሉት እኛም ደግሞ በሀገራችን ገብተን የምናርፍበትን ቀን ያቅርብልን። የራሳችን የሆነ ስራ እንዲሁም አይዲያ ቢኖረን ኖሮ እንደዚህ አይነት ነገር አንሰራም ነበረ። ያው ለአንዳንድ ዩቱበር ለሆናችሁ ሰዎች ይህ ስራ ምን እንደሆነ ይገባችኋል ብለን እንደምንሰራ፣ አንዳንዶቹ ደግሞ ያው ዩቱበር ያልሆኑት ደግሞ የሆነ
እንትን የሚሳደቡ ስላሉ ነው እንደዛ ያልኩትኝ። በመዳም ቤት ስትሆኑ ደግሞ የፈለጋችሁትን ነገር መስራት አትችሉም። ያው እንግዲህ ይህም ስራ ነው ብለን እኛም እንደዚሁ ጉረሯችንን እያደረቅን እንገኛለን። እናም እንደዛም ሆኖ አበረታቱን። በመዳም ዋይፋይ የምትጠቀሙ ሰዎች ቅንነት ለራስ ነው። የእኛን ድምፅ መስማት ባትፈልጉ ራሱ ሳይለንት አድርጋችሁ ከፍታችሁ ተውት። ቪዲዮ ጨርሶ ያጫውትልን እላችኋለሁ። በቅንነት ቤተሰብ ላይክ፣ ሼር፣ ሰብስክራይብ አድርጉ ባይ